ልክ አስራዎቹን እድሜ ጨርሼ ወደ ሀያዎቹ ስቀላቀል ነገሮች እንደጠበቅኳቸው አልነበሩም። ያ ማለት አስራዎቹ ቤት እያለው ስፔሻሊ ደግሞ 16 17 18 አካባቢ እያለው የነበርኩት በቤተሰብ ስር ነው እና እነዚህን እድሜዎች ላይ የምጨነቀው ስለ ትምህርቴ ነው። የቤት ስራ አሳይመንት ምናምን እነዚህ ነገሮች ላይ ነበረ ሞር ፎከስ ማድረግ ነበር እና ሁሉንም ነገር ኃላፊነት ሲወስድ የነበረው ቤተሰብ ነው። እና ግን ሀያዎቹ እድሜ ላይ ስትሆኑ ያ ነገር ከዛ ያልፍና ስለ ኑሮ መጨነቅ፣ ስለ ወደፊታችሁ መጨነቅ፣ ብር እንዴት ነው የሚሰራው ብሎ መጨነቅ፣ እነዚህ ነገሮች ያሳስባሉ። እና ደግሞ እነሱን ጭንቀቶች ለማጥፋት ብዬ ወደ ሶሻል ሚዲያ ስገባ በእኔ እድሜ ያሉ ልጆች በ18 ዓመቴ ለቤተሰቤ እንደዚህ ያደረግኩኝ፣ በ19 ዓመቴ በ20 ዓመቴ 2 ቢዝነስ ተከፈትኩኝ ምናምን እያሉ ሶሻል ሚዲያ ላይ ፖስት ሲያደርጉ እኔን የበለጠ ዲፕረስድ እያደረገኝ መጣ ማለት ነው። ስለዚህ እሱን ነገር ለማጥፋት ደግሞ ሞቲቬሽን ማየት ጀመርኩኝ፣ ሞቲቬት ለመሆን ማለት ነው። እና እሱን ነገር ሳይ ደግሞ የበለጠ በቃ ውስጤ ያለውን ነገር ይቀሰቅሱልኛል። ዛሬ ተነስተ መስራት ትችላለህ፣ ነገ ጠዋት ተነስተ ሻወር ውሰድ፣ በጠዋት በሌሊት በቀዝቃዛው ሻወር ውሰድ ምናምን ነገር እያሉ ስፖርት ስራ፣ በቃ ብር መስራት ትችላለህ ምናምን ነገር ሲሉ በቃ እችላለሁ ምናምን ብዬ ጠዋት ተነስቼ ደግሞ ስፖርት መስራት ምናምን እነሱ እንዳሉ ማድረግ ያ ነገር ከሳምንት አልፍ ዲስፕሊን ሆኜ አልሰራም ማለት ነው። ያ ሞቲቬሽን ስለሆነ ነው እና የበለጠ ከህይወቴ ላይ ያለውን ነገር የበለጠ እያከበደብኝ ሄደ ማለት ነው። ይሄ ነገር ደግሞ ጭንቀቱን እጥፍ የሚያደርገው ነገር ብቻዬን መኖሬ ነው። እኔ ብቻዬን መኖር ከጀመርኩኝ ኦልሞስት አሁን ወደ 2 ዓመት እየጠቀው 17 ዓመት ከግማሽ ወደ 18 ዓመት አካባቢ ሊሆነኝ ሲል ነው ብቻዬን መኖር የጀመርኩትና እነዚህ ነገሮች የበለጠ ጭንቀት ፈጠሩብኝ ማለት ነው። ስለዚህ ማመን ያለብኝን ወገን በቃ የሆነ እንትን አለብኝ። ስለዚህ በቃ በትምህርቴ በኩል ሄጄ ግቢ ገብቼ 5-6 ዓመት ተምሬ ምናምን በቃ እያልኩኝ ማሰብ ጀመርኩ። አሁን ደግሞ አይታችሁ ከሆነ እነ ዮናስ ሞ እነ ዩቲዩበርስ እነ ማይኮ ማለት ነው እነሱን ስታዩ ደግሞ ካምፓስ መሄድ አይጠበቅባችሁም እድሜያችሁን ነው የምታቃጥሉት ምናምን ይላሉ። እና እነሱን አይቼ ደግሞ ለምን ካምፓስ ሄዳለኝ በቃ እዚሁ እነሱ የሚሉትን ሶሻል ሚዲያ ማርኬቲንግ፣ እነዚህ ዲጂታል ማርኬቲንግ፣ ኮንቴንት ክሪኤሽን እነዚህ ነገሮች ሰርታችሁ በአጭሩ መለወጥ ትችላላችሁ ምናምን ይባላል። ስለዚህ መምረጥ ያለብኝን ወገን በጣም እንትን ሲያሳስበኝ ነበር። ቤተሰብ ደግሞ አይፈልግም እንደዚህ አይነት ነገር ታውቃላችሁ፣ ትረዱኛላችሁ ያስባለሁ። በትምህርታችሁ ነው በቃ የሆነ ቦታ ደርሳችሁ ተመርቃችሁ ምናምን ነው ሊያያችሁ የሚፈልገው እና ደግሞ ያ ጊዜ ማቃጠል ነው ምናምን የሚሉም ሶሻል ሚዲያ ላይ ያሉ ነገሮች አሉ። እነሱ እንዴት እንደተቀየሩ እንትን ሲሉ እኔ አሁን ዮናስ ሞን አይታችሁት ከሆነ እኔ በጣም ለእኔ የሮል ሞዴሌ ነው እና አይታችሁት ከሆነ ግቢ ባልገባ ኖሮ ከዚህ የበለጠ ቦታ ላይ ደርስ ነበረ ምናምን ይላል። አሁን እኔ እሱ የበፊቱ እድሜ ላይ ነው ያሉት። ያ ማለት 20ዎቹ እድሜ ላይ ምናምን እሱ ካምፓስ በገባበት እድሜ ላይ ነው ያሉት። ከ5 ዓመት በኋላ ምናምን ራሴን የምጠብቀው ቦታ አለ በሱ አካሄድ ሲሄድ ማለት ነው። ስለዚህ የትኛውን መምረጥ እንዳለብኝ አንዳንዴ ግራ ይገባኛል። ከዚህ በፊት እናንተ እንደዚህ በፌስ ምናምን አታውቁኝም። ምናልባት ቲክቶክ ላይ ምናምን ሚስተር ኩሲ በሚል አካውንት፣ በዚህ አካውንት ፌስለስ አካውንት ነው በሱ ነው የምታውቁት። እና እንደነገርኳችሁ ኮሜዲያን እሸቱ ጋር ዩቲዩበር ተብዬ ተመርቄ ከወጣሁ 1 ዓመት ሆኖኛል። ግን ጥቅም የለውም። ትምህርቱ ሳይሆን እኔ ስላልሰራሁበት አልተለወጥኩበትም። ወጌሻ ተምረው ከ1 እስከ 4ኛው ዙር ተምረው የተለወጡ ልጆች አውቃለሁ። 60,000 70,000 ሰብስክራይበር የደረሱ ልጆች አውቃለሁ። እና እኔ ግን አልሰራውም፣ ስለዚህ አልተለወጥኩም። እኔ ኮሜዲያን እሸቱ ጋር በመማሪ በጣም እድለኛ ነኝ። ኮሜዲያን እሸቱ ምን ይላል? ባላችሁ ካልጀመራችሁ ሲኖራችሁ አስሩም ይላል። እኔ አሪፍ ካሜራ ስጠብቅ፣ አሪፍ ላይቲንግ ስጠብቅ፣ አሪፍ ስክሪፕት፣ አሪፍ ኮንተንት እነዚህ ነገሮች ፐርፌክሽን ስጠብቅ ራሴን ወደኋላ አስቀርቼዋለሁ እና ብዙ ነገሮችን እጀምራለሁ ብዬ አልጀመርኩኝም። ይልቅ ዩቲዩብ ከመጀመር ይልቅ ደግሞ እንደነገርኳችሁ ይሄ የሶሻል ሚዲያ ማኔጅመንትን ኮርስ እያየሁኝ ነበረ። እነ ኢማንጋዚ ታውቋቸዋላችሁ ኦብቪየስሊ እና እነ ዮናስ መሆን እነ ማይኮን እነዚህ ሰዎች ታውቋቸዋላችሁ።
ስለ ሶሻል ሚዲያ ያላቸውን አንደርስታንዲንግ ማለት ነው። እነሱ ጋር ደግሞ ኮርስ እየወሰድኩኝ ሶሻል ሚዲያ ማኔጅመንትን ጀምሬያለሁኝ። አንድ ክላይንት አለኝ እና ከዚህ በኋላ ብዙ ክላይንት ይኖረኛል ብዬ አስባለሁ። የሶሻል ሚዲያ ማኔጅመንት ኑሮ እና ጀማሪ ሶሻል ሚዲያ ማኔጀር ምን አይነት ኑሮ ሊኖር ይችላል፣ ምን አይነት ስትራግሎችን ሊያልፍ ይችላል የሚለውን በቭሎግ መልክ ቀን በቀንም ቢሆን በሁለት ቀን ልዩነት እናንተ በፈልጋችሁት ማለት ነው በዚህ ልዩነት ይዤላችሁ እመጣለሁ ብዬ አስባለሁ። እናንተ የምትፈልጉ ከሆነ ደግሞ የምታውቋቸው እነ ዳጊኮም፣ እነ ቤካ፣ ናቲ፣ እነ ቅዱሴ እነዚህ ልጆች ጋር አብሬ ቪዲዮ ሰራላችኋለሁ ብዬ አስባለሁ። ኮመንት አድርጉልኝ የፈለጋችሁትን። ስለዚህ እነዚህ ልጆች ጋር አብሬ ሰራላችኋለሁ። ካሁን የተሻለ ጊዜ የለም ብዬ አስባለሁ። ለምን ከዛሬ ነገ ማለት ችግር እንዳለው በእኔ መማር ትችላላችሁ። ስለዚህ እነዚህ ነገሮች ሰራላችኋለሁ። የለውጥ ጆርኒ መቀላቀል የምትፈልጉ ከሆነ ሰብስክራይብ ማድረግ ይጠበቅባችኋል። አሪፍ ነገር ይዤላችሁ እመጣለሁ። 12ኛ ክፍል ወድቄ ህይወቴን የተሻለ ቦታ ለማድረስ የሚሞክር ታዳጊ ነኝ። ናቲ ይባላለሁ። አልጎሪዝሙ እንዲቀበለኝ ደስ ያላችሁን ነገር ኮመንት አድርጉልኝ፣ ላይክ ታድርጉ፣ ደስ ይለኛል። ከዚህ በኋላ ግን እኔ ቪው ላለማየት እሞክራለሁ። ለምን ጫና እንዳያደርግብኝ ማለት ነው። ሰብስክራይብ አድርጉ። ይመቻችሁ።